ቤቱን ከገዛሁት በኋላ እረከባለሁ አልረከብም የሚለው ጥያቄ ፈጥሮባቸው ገንዘባቸውን አውጥተው ኢንቨስት ለማድረግ ተቸግረው ነው ያሉት። ትልቁ መፍትሄ ብዬ የማስበው የአንድን ድርጅት የካምፓኒ ፕሮፋይሉን እጅግ በጣም ማጥናት ያስፈልጋል ማለት ነው። አሁን የምገኘው በብስራተ ገብርኤል ላፍቶ ሞል ውስጥ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አማን ፕሮፐርቲስ እየገነባ ይገኛል። የዚህም ካምፓኒ ፕሮፋይል ስንመለከት በኮንስትራክሽን ዘርፉ ላይ የብዙ ዓመት ልምድ ያለው ሲሆን በተለያዩ ኤሪያዎች በአዲስ አበባ ለደንበኞቹ ያስረከበ ሲሆን ለምሳሌ በካዛንቺስ G+21 የሆነ የመኖሪያ አፓርትመንት ገንብቶ አስረክቧል። በቦሌ ጋዜቦ ደግሞ G+15 የሆነ የኮሜርሻል ህንፃ ገንብቶ አስረክቧል። እንዲሁም በካራ ቆሬ 56 የሚደርሱ ቪላ ቤቶችን ገንብተን ያስረከብን ሲሆን አሁን ደግሞ በብስራተ ገብርኤል ላይ ሽያጭ ከመጀመራችን በፊት የደንበኞች ይህንን ጥያቄ ታሳቢ በማድረግ 25% ፕሮግረስ ላይ አድርሰን ፈርስት ፍሎር ላይ ደርሷል። እነዚህንም ቤቶች ታዲያ በካሬ በ115,000 ብር ለ15 ቤቶች ብቻ፣ ምክንያቱም ያወጣነው የማስታወቂያ ዋጋ ስለሆነ ይህንን የሚያክል ዲስካውንት አድርገን የተለያዩ ኤክስክሉሲቭሊ ለእናንተ ብቻ የሚያስፈልግ አሚኒቲ ሰርቪሶችንም አካተን ነው እየሸጥንላችሁ ያለው። ለበለጠ መረጃ በ0977 959903 ሌዊ ብላችሁ ደውሉልኝ። ብዙ ኢንፎርሜሽን ማግኘት ትችላላችሁ። አማን ፕሮፐርቲስ ቤቶ ባሰማማኝ እጅ። እናመሰግናለን።